ጋር ትተኛለች ብላ አስወራችባት። ልጅቷ ግን አታውቅም ኤችአይቪ እንዳለባት፣ ዘፋኛ እንዳለባት አታውቅም። ግን ከሌሎች ሰዎች ጋር ከዛ በኋላ ከ5 ወንዶች ጋር ካለ ኮንዶም ተኝታለች። ስለዚህ የነሱን ህይወት ቆይ ላስተካክል፣ የነሱን ህይወት እያወቅሽ ተኝተሻል ተብላ ተከሰሰች። እስከ 18 ዓመት ሊፈረድባት ሲል ልጅቷ ግን ኤችአይቪ እንዳለባት ያወቀችው ከነዚህ ከ5 ወንዶች በኋላ ነው እንጂ ከዛ በፊት አንዳንድ በሽታ አለባት ምናምን ነገር ያማታል። በኋላ ላይ ግን ዶዶ ወደ ገንዘብ ተለውጦላት ግን ያንን ሊንክ አሁን ያንን ሙሉ መረጃውን እንዲያውም ዛሬ ሰው እልክልሻለሁ አለ ለኔ ማለት ነው። ምክንያቱም እያለባችሁ ገባሽ? አሁን እቺ ልጅን የሚያስከስሳት ቡሊንግ ምናምን ነገር በጣም ይቀላል ነው። ቡሊንግ ማንም ቡሊንግ ይደረጋል በተለያየ መልኩ ምናምን ነገር። ግን የአንድ ሰው ፐርሰናል ላይፉን እንደዚህ ነው ብለሽ ስትይ ያስከስሻል ማለት ነው። ወንጀል ነው። ድርጅቱም ሊከስሽ ይችላል። በእንደዚህ አይነት ህሙማን አሉ ገባሽ? ሞራል የተጎዱ ሰዎች ማንኛውም በሽታ ላይ እንደዚህ አይነት ነገር ሞራል የሚባል ነገር አለ። አይባልም ኦኬ አይባልም። መሰደቢያ ሊሆን አይችልም። አንቺ መሳደብ አትችልም። ለዛ አውሮፓ ውስጥ ህመሙን ኖርማል ነው ግን ማውራት አይቻልም። ሪታዬ አትዘባርቅብኝ እኔ እናት ኦኬ። እኔ እያወራሁልሽ መጀመሪያ አዳምጪ። ለመጻፋቸው እኔ አንዳንድ ጊዜ አውቃለሁ ስትሉ እኔ በጣም የሚደበረኝ ኦኬ። ለምሳሌ 442 ሰዎች አሉ። እኔ አሁን ከዚህ ጋር መጥቼ እኔ እንደዚህ አይነት ሆዴን እንኳን ቆርጠ የሚል አልነግራችሁ። ለምን ታባብሱብኛላችሁ? ለምን ትሰድቡኛላችሁ? ባለኝ ነገር ገባችሁ? ስለዚህ እንደዚህ አይነት ነገሮች ላይ መቆጠብ አለባችሁ ነው። ስትናገሩ ምናምን ነገር መቆጠብ አለባችሁ። that's why ያ ንገሪያት እቺ ሙጀሊያም እዚህ ጋር በጨ ላይ ኖርማል what ኖርማል ራስ ምታት እንኳን ቢይዘኝ እንኳን ራስ ምታት በጊዜ ራስ ምታት የምታብሹ አንቺ ነሽ። እዚህ ላይ አይባልም። ሚዲያ ላይ የምትያቸው አሉ የማትያቸው አሉ። ገባሽ? ቡሊንግ ኦኬ፣ ቡሊንግ ያስቀጣል። ያ የዚህ ነው ያህል ግን እንትን አያስፈልም። ስፕሪንግን አያደርግም። እሱ ብቻ አይደለም እሳቸው ካላቸው አቅም የተነሳ ካላቸው ስም የተነሳ በእንደዚህ አይነት ነገር እንደዚህ ሆኛለሁ ብሎ ገደል ገባች። ገባሽ? በብዙ ነገር ልጅቷን ማሻት ይቻላል። እሱ ብቻ አይደለም። የሰዎችን ድምጽ ፕራይቬት ያወራሻል በብዙ መንገድ አፈር ከድሜ አንጀት ማብላት ይቻላል። ያወራሻቸውን ነገር ከሰዎች ጋር ለምሳሌ ከሰዎች ጋር ፎን ያወራቸውን ነገር ያ ሰው ሳይደርስብኝ ወይንም ደግሞ ሳይፈቅድልኝ ያንን ነገር አውጥቼ ባሰማ መክሰስ ይችላል፣ ያስከስሳል። 2 3 በስንቱ ትልቅ እሷን መክሰስ ከተፈለገ አይፈቀድም። እንደዚህ ኦፊሻል የሆኑ እንትኖች ላይ ማውጣት አትችልም። ምክንያቱም እኔ እና አንቺ ያወራነው ነገር ነው። እሱ አለ በይ። 4ኛ ሰዎችን በማስፈራራት እንዲያረጋቸዋል። ዛቻ፣ ስድብ ይሻላል። እገልሃለሁ፣ እንዲያደርጋለሁ፣ እንደዚህ ያመጣለሁ በቃ አለቀ። እሱ ከባድ ወንጀል ነው። ያ ለምሳሌ ሳራ ላይ ያደረገችው ነገር፣ እኔ ላይ ልጄ ላይ ያደረገችው ነገር፣ ቤታዩ ላይ አሁን ይውላችሁ ኢቭን ራሱ አቶ ወርቅ ነው ቢተውት እዚህ ሀገር ደግሞ መንግስት አይተው። ምክንያቱም ሰው ተው አልተው አይደለም፣ ለራሳቸው ደህንነት ሲሉ ይሄዱበታል። በቃ አንዴ ካገኙ ጥፋት መሆኑ ካገኙ አይለቋችሁ። ይኸው ስሟት፣ አዝመራ የምትባል የተማረች ሴት አለች፣ እየጻፈች ነው። ኦኬ አንብቡት። መቼስ እንደሆነ እናንተ ችግር አለባችሁ። አንብቡ። ብላክ ሊስት ትገባ። ኦፍ ኮርስ ብላክ ሊስትማ ትገባ። እሱ እንዴ ከብላክ ሊስትማ ያልፋል። የለጠፈቻቸው ፎቶዎች አሉ። ለምሳሌ የእንትና የዝቼ ማነው ስሟ የልጁን እናት የዚህ ልጅን የእነሱን ፎቶ ለጥፋለች። ይሄ አሉባልታ ምናምን ጀርመኖች ከኛ የበለጠ ነው እንደ ጉድ የሚቀጣቀጡት፣ ኤሮፓያኖች ማለት ነው።
ይሄ የምንረጋገጠው ምናምን ስነቲንግ እነሱ ራሳቸው ሰልችቷቸው በዚህ ላይ እሱ ችግር የለም። ያልነካሽን ሰው ያልደረሰብሽን ሰው ፕራይቬት የሆኑ ሰዎችን እኔ ራሴ ነው አሁን እኔ ሶሻል ሚዲያ ሰው ፕራይቬቴን ግን መንካት አትችል። እኔ ከነገርኩሽ ውጪ እሱ ነው እኔ ከነገርኳችሁ ውጪ በጣም በነገራችን ላይ ሶሻል ሚዲያ ስለሆነ አይደለም። ይሄ ህግ ከዛሬ 50 ዓመት እና 60 ዓመት በፊት የነበረ ነው። ምን ይላል? ፓብሊክ በሆኑ ቦታዎች ነው የሚለው። አሁን በሶሻል ሚዲያ እንደ አዲስ አሻሻሉት እንጂ ለምሳሌ ፓብሊክ ላይ ኦፊሻል የሆኑ ቦታዎች ላይ ብትጣይ ብትሳደብ ምናምን የሚለው ዘ ሴም ሶሻል ሚዲያ ማለት ነው። ሶሻል ሚዲያ ላይ የምትናገራቸው ነገሮች ምናምን ነገር ያስቀጣል። እና አንዳንዴ ይኸውላችሁ እቺ ደንቆሮ ያደረገችው ነገር በሰለጠነ መልኩ ቢሆን ኖሮ እንደ ሾው ይቆጠራል። አንደኛ ላይሰንስ የላትም። ላይሰንስ ኖሯት ግብር እየከፈለች ገባችሁ? የጋዜጠኛ ባለሙያ ሆና ላይሰንስ ቢኖራት ነው። አንደኛ የጋዜጠኛ ባለሙያ ሆና ላይሰንስ ቢኖራት፣ ሁለተኛ ነገር ደግሞ ታክስ የምትከፍል ከሆነ በዚህ ነገር ላይ ነገሮችን አምጥታ ፍትልትል አድርጋ እንኳንስ እንደዚህ አይነት ነገሮች አይደሉም ያ መንግስቶቻችን ይሄ በአልጀዚራ ላይ ታችኋል፣ ይሄን ያህል ጄኖሳይድ አድርጋችኋል፣ ይሄን ያህል ገላችኋል፣ እንደዚህ አድርጋችኋል፣ እንደዚህ ወታችኋል ምናምን እየተባለ በማስረጃ እኮ የምንሰማቸው የሰለጠነ ሚዲያዎች እኮ አሉ። የዚች የቁጭራና ያልተማረ ሰው ወሬ ሆነና ገባችሁ? የማይባሉና የሚባሉት መለየት አቅቷት ነው እንጂ አሁን ለምሳሌ የነ ሳራ የነ ጉቺ ምናምን ኬዙን ነው በተማረ በቃ በሰለጠነ ፕሮፌሽናል በሆነ ጋዜጠኛ ሙያ ብታመጣው ኖሮ ብላችሁ ታዳምጡ። ያከለኝ አሁን ሀቢባ አይታችኋት እንደሆነ የምታመጣቸው ነገሮች ሳያስጠይቁ ቀርቶ አይደለም። ገባችሁ? ሳያስጠይቁ ቀርቶ አይደለም። ግን ከአፏ መጥፎ ነገር ሲወጣ ሰምታችሁ ታውቃለች? አታውቅም። የራሷን የሆነ ሚዲያ ከፍታለች። የራሷን ነገር እያደረገች ነው። ወደ ማስማማት የተዘረፈ የተሰረቀ ነገር እንዲያርጉ ብላ አፏን እንደ እንትሳትል አስተካክላ ነው የምትሰራው። ኢቨን ላይሰንሱ ባይኖራትም ማለት ነው። የዚች ምን ሆነ መሰላችሁ? አንተ መጣውበት የምትላቸው ሀገሮች ባህሪ ነው የምትለው፣ ግን ያልሆነ አንዳንዴ የሀረር ሰዎች የድሬዳዋ ሰዎች ኦፕን ናቸው፣ ግን ባለጌዎች አይደሉም፣ ስዶች አይደሉም። ገባ? አንዳንዴ አቦትሆን ምናምን የሚሏት አንዳንድ ቃል ልትኖር ትችላለች እንጂ ሰፉና ቀቡ ሰፉና ምንድን ነው የሚባለውን ነገር ለይተው ያውቃሉ። ምን መናገር ምን መናገር እንደሌለባቸው። የዚች የቆርቆና ግን ሴትዮ ችግሩ ምንድን ነው? የማይባሉ ነገሮች እዛም ትገባለች። አጨበጨባችሁላት እናንተ አሁን እንዳንቺ ያለው ማለት ነው። አጨበጨባችሁላት እና ምናምን ፎይ ፎይ ስትሏት ምን ውስጥ ገባች? እኛም እኮ መክሰስ እኮ እንችላለን። ሄደችና ማንን ነካች? አንቺ እንደዚህ ብለሽኛል ነበር፣ አንቺ እንደዚህ አድርገሻል ነበር፣ አንቺ ስላከለ እንዲተናግረሻል ነበር፣ አንቺ እንደዚህ አድርገሽ ነበር። ይሄ ነገር በውስጥ የተነጋገር አሁንም ልክ አይደለችም። በውስጥ በቴሌፎን የተነጋገርሽው ዊዛውት አላውንት የሴትዮዋን ቮይስ ሪካርድ ማድረግ ራሱ አትችይም። ማስፈቀድ ራሱ ለብሽ ማስፈቀድ ደግሞ ማለት ላይሰንስ ሊኖርሽ ይገባል። የጋዜጠኛ ላይሰንስ ሊኖርሽ ይገባል። ያንን ግን የምታቀርቢው ከፍርድ ቤት ወረቀት አውጥተሽ ማስረጃ ስትባይ ብቻ ነው እንጂ ሚዲያ ላይ ልሸቀይበት አይደለም። ያ የዚህ ሁሉ እንትኑ የላትም። ይሄ አሁን አውጥታችሁ እዚህ ጋራ እንደዚህ ብል እንደዚህ ኤክስፒሪየንስ ወይ ጭንቅላቱ የላትም። አሁን ለምሳሌ የሳራን እንዲህ ያለቻት አይደለ? እንደ ወሬ ማውራት ትችላለች። እንዲህ ብለሽ ነበር፣ እንደዚህ ተነጋግረን እንደዚህ ሆነ ነገር በዛ ነገር እኔ ተከሳሽ ሆንኩኝና ስም አጥፊት ከተባልኩኝ እኔ ፍርድ ቤት አስፈቅጄ ማስረጃ አለሽ እኔ ፈጥሬ ያደረኩት ነገር አይደለም፣ ይሄን እንደዚህ ብዬ ነው አውጣዋለሁ። ገባችሁ? ፓብሊክ ግን ማውጣት ስቲል እኔ ወንጀለኛ ነኝ። የነገረችኝ በውስጥ በኩል ነው እንጂ ውጭ አውሪ ብላ አይደለም የነገረችኝ። ውጭ ለማውጣት ደግሞ እኔ ምንም ነገር አቁም። ለምን የሰውየው ስም ሊጠፋ ይችላል። ፓብሊክ ሃራስመንት ዩጎጄ ኤቭሪ ልዩነቱ አራስ እንደዚህ አይነት ነገሮች ማድረጉ